ሰላም ውድ ቻናል ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ከቀናት በኋላ የሚከበረው በኦሮሞ ተወላጆች ዘንድ ትልቅ ቦታ በሚሰጠው የኢሬቻ በዓል የሚጠበቁ አስገራሚ ነገሮችን የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ይህ በየዓመቱ የሚከበረው የኢሬቻ በዓል በተለያዩ ዋና ዋና የኦሮሚያ ከተሞች የሚከበር ሲሆን መዲናችን አዲስ አበባን ጨምሮ በዋናነት በቢሾፍቱ ከተማ ቁጥሩ በርከት ያለ ሰው እንደሚያከብረው ይጠበቃል። የበዓሉም ዋና ዓላማ ለፈጣሪ ምስጋና ማቅረብ ሲሆን የበዓሉም አከባበር እርጥብ ሳርን በመያዝ ለፈጣሪ ልመናን ማቅረብ ሲሆን ሳሩም ልምላሜንና መብዛትን እንደሚወክል ይጠቀሳል። ሁላችንም እንደምናስታውሰው እንግዲህ ይህ በዓል በበርካታ አሳዛኝ ነገሮች ያለፈ መሆኑ ይህን በዓል ለማክበር በወጡ ንጹሃን ዜጎች ላይ አጸያፊ ድርጊት መፈጸሙ የቅርብ ዓመታት ትውስታ መሆኑ የማይረሳ ነው። በወቅቱ ሕይወታቸው ያለፉት ንጹሃን ዜጎች ቁጥራቸው 55 እንደሆነ በሰዓቱ የነበረው መንግስት ቢገልጽም የሰብአዊ መብት ድርጅቶች ግን የሟቾች ቁጥር ከመቶዎች እንደሚሻገር ይፋ ማድረጋቸው ይታወሳል። ይህን ነገር እጅግ በጣም አሳዛኝ የሚያደርገው ጉዳይ ደግሞ ምንድነው? ከበዓሉ በፊት አስቀድሞ ጉድጓድን በመቆፈርና በማዘጋጀት በወቅቱ በነበሩ ተቃዋሚዎች ላይ አስለቃሽ ጋዝን ጨምሮ ተኩሶ በመግደልም ጭምር ብዙዎቹ የማይረሱት ጠባሳ ሆኖ አልፏል። ይህንን ጉዳይ እንግዲህ ዓለም አቀፍ ሚዲያዎች ተቀባብለው የዘገቡ ሲሆን በርካቶችም በንጹሃን ዜጎች ላይ እንደዚህ አይነት እልቂት መፈጸሙን እጅግ በጣም አዝነውና አውግዘው በተለያዩ የሚዲያ አውታሮች ላይ ተናግረውታል። በዚህ ብቻም ሳይገታ በዓሉን ለማክበር የወጡ ንጹሃን ዜጎችን በማሰር ጭምር በማንገላታትም እንዲሁም በመግደልም ጭምር እጅግ በጣም አሳዛኝ ነገሮች መፈጠራቸው የማይረሳ ነገር ሆኖ አልፏል። በዘንድሮ የኢሬቻ በዓል ላይም ታዋቂና ዝነኛ ዘፋኞች የሙዚቃ ኮንሰርታቸውን ሲያከብሩ ከነዚህ ታዋቂ ዘፋኞች መካከልም አመር ዩሱፍ፣ ታደለ ገመቹ፣ ገላና ጋሩምሳና ጅሬኛ ሽፈራው በኢሬቻ ቪአይፒ ኮንሰርት ድምቀት ሆኖ እንደሚያደምቁት ይጠበቃል። ይህም እንግዲህ እስከዛሬ ከተደረገው ወይም ከተከበረው የኢሬቻ በዓል ለየት የሚያደርገው እጅግ በጣም በርካታ ፕሮግራሞች በዚህ ኢሬቻ ፕሮግራም ላይ ተካተዋል። የተለያዩ ለአይን የሚማርኩና በርካታ ሰዎችን ሊያስደስቱ የሚችሉ የማክበሪያ ስፍራዎችም እየተዘጋጁ ይገኛሉ። እንዲሁም ዝግጅታቸውን ጨርሰው ተጠናቀው የሚያከብረውን ህዝብ በመጠባበቅ ላይ ይገኛሉ። ይህ በዓልም እንግዲህ በተለያዩ ስፍራዎች ላይ የሚከበር መሆኑ ለየት ያደርገዋል። በዚህ በዓል ላይም በየዓመቱ እጅግ በጣም ቁጥራቸው በሚሊዮኖች የሚቆጠሩ ኢትዮጵያውያን ወጥተው እንደሚያከብሩት ይጠበቃል። ሌላው አስገራሚ ነገር የዘንድሮ ማለትም የ2018ቱን የኢሬቻ በዓል የተለያዩ ባለድርሻ አካላት በዓለም ድንቃድንቅ መዝገብ ላይ ለማስፈር የተለያዩ እንቅስቃሴዎችን ማድረጋቸው አስደሳች ነገር ሆኖ እናገኘዋለን። ይህም እንቅስቃሴ ተቀባይነት ቢያገኝ ለሀገርም ሆነ ለህዝብ ዓለም አቀፍ እይታን እንዲሁም እውቅናን ጨምሮ ቀጣይ ለሚፈጠሩ ትውልዶች ቅርጽን ማስቀመጥን ጨምሮ የቱሪዝም ፍሰቱን በእጥፍ ይጨምሯል። ይህም የተባለበት ትልቁ ምክንያት ምንድነው? ይህ በዓል በዓለም ድንቃድንቅ መዝገብ ላይ ከሰፈረ በኋላ እጅግ በጣም በርካታ ቁጥር ያላቸው ቱሪስቶች መጥተው በዓሉ ላይ ተሳታፊ መሆን ይችላሉ። በዓሉ ላይ ተሳታፊ በሚሆኑበት ጊዜ ለሀገር ኢኮኖሚ እጅግ በጣም በርካታ ነገሮችን ማድረግ ይችላሉ። የተለያዩ ሚዲያዎችም እንደዚህ አይነት ነገሮችን በመደገፍና በመዘገብ ለሀገር ያለውን ገጽታ እጅግ በጣም ያጎሉታል። ይህ ነገር በዓለም የድንቃድንቅ መዝገብ ላይ መስፈሩ እጅግ በጣም በርካታ ጥቅም እንዳለው ብዙዎቹ እየተናገሩ ይገኛሉ። የባለድርሻ አካላትም በዚህ ዙሪያ ከፍተኛ የሆነ እንቅስቃሴን እያደረጉ ይገኛሉ። እንዲሁም ተሰሚነት ላላቸው የሚዲያ አካላት በማስተላለፍና ይህም ነገር በዓለም የድንቃድንቅ መዝገብ ላይ እንዲሰፍር እያንዳንዱ ኢትዮጵያዊ ይህን ነገር እንቅስቃሴ ማድረግ እንዳለበትና ዘርፈ ብዙ ጥቅምንም ለሀገር ሊያስገኝ እንደሚችል በማሰብ የበኩላቸውን ሚና እንዲያደርጉ ወይንም እንቅስቃሴ ቢያደርጉ ይህም ባህል ለማሳወቅ እንቅስቃሴ ቢያደርጉ እጅግ በጣም ሀገርም ተጠቃሚ ትሆናለች፣ ትውልድም ተጠቃሚ ይሆናል። በዚህ በዓል ዙሪያም ሀገር ሊጠራ እንደሚችል ይገመታል። ሌላውና እጅግ በጣም ደስ የሚለውና ድምቀት ሊሆን የሚችለው ጉዳይ ደግሞ ምንድነው? በርካታ የበዓሉ ታዳሚዎች የተለያዩ የባህል ልብሶችን ለብሰው አምረውና ተውበው በዚህ በዓል ላይ እንደሚገኙም ይጠበቃል። በዓሉ የይቅርታ፣ የመተሳሰብ፣ የመፈቃቀርና የአንድነት እንደሆነ ይታወቃል። ይህን ተከትሎም የተጣሉ የሚታረቁበት፣ ቂም የተያያዙም ቂማቸውን የሚተውበትና እጅግ የሚያቀራርብ በዓል እንደሆነ የአባገዳ ስርዓትን የሚመሩ የሀገር ሽማግሌዎች ይናገራሉ። ይህ በዓል እንግዲህ ሰላማዊ ሆኖ እንዲጠናቀቅ ሁሉም የራሱን አስተዋጽኦ እንዲያደርግ ይጠበቃል። ምክንያቱም የበዓሉን ድባብ ለማበላሸት የሚደረጉ እንቅስቃሴዎች እንደሚኖሩም ይገመታል። የበዓሉ ድባብ አምሮና ደምቆ እንዳማረበት ተከብሮ እንዲያል የባለድርሻ አካላት የራሳቸውን ሚና እንዲጫወቱ ይመከራል። ሌላውና እጅግ በጣም ደስ የሚለው ነገር ደግሞ ምንድነው? ይህም በዓል የአንድ ብሔር ተወላጅ ወይም የኦሮሞ ብሔር ተወላጅ ብቻ እንደማያከብረውና የተለያዩ ብሔር ብሔረሰቦች ይህም በዓል ለማክበር እንደሚታደሙ እንደሚመጡ ይጠበቃል። ምክንያቱም በዓሉ
የሁሉምና ፈጣሪ የሚጠራበት በዓል ስለሆነ የሁሉም ብሔር ተወላጅ በአንድነት መጥቶ ቢያከብረው እጅግ በጣም ድምቀት ይኖረዋል። አልፎ ተርፎም ቁጥራቸው በርከት ያሉ የውጭ ዜጎች ኢትዮጵያ ድረስ ስንት ኪሎ ሜትር አቆራርጠው መጥተው በዓሉን በጋራ በአንድነት በየዓመቱ እንደሚያከብሩት ይታወቃል። እነሱም ተደስተውና ጥሩ ጊዜ አሳልፈው በዓሉን አንድ ላይ ሲያከብሩት በተለያዩ አጋጣሚዎች ልንመለከት ችለናል። በዘንድሮ የኢሬቻ በዓልም ቁጥራቸው በርከት ያሉ የውጭ ዜጎችን ጨምሮ በርካታ ከተለያዩ ሀገራቶች የሚመጡ ዜጎች እንደሚያከብሩትና ድምቀት እንደሚሆኑበት ይህም የሚጠበቅ አንዱ ትልቁ የበዓሉ ድምቀት እንደሆነ ብዙዎቹ እየተናገሩ ይገኛሉ። በዓሉን ለማክበርም በርካታ የበዓሉ ታዳሚዎች ዝግጅታቸውን እንደጨረሱና ለበዓሉም ያላቸውን ነገር ሁሉ ጨርሰው የበዓሉ ታዳሚዎችም ከያሉበት ቦታ ተሰባስበው በዓሉ በዋናነት በሚከበርበት በቢሾፍቱ ተሰባስበው እንደሚያከብሩ ይታወቃል። ከቢሾፍቱ በተጨማሪም ዋና የኦሮሚያ ክልሎች ላይ እንደሚከበር ይታወቃል። እናንተስ በዚህ ዙሪያ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት አጋሩኝ። ጊዜ ሰጣችሁ ስለተከታተላችሁኝ እጅግ ከልብ አመሰግናችኋለሁ። መሰል እንደዚህ አይነት አስገራሚ ቪዲዮዎችን በየጊዜው ለመከታተል ቪዲዮን ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።